በኢትዮጵያ ውስጥ እያለች ዘፈን ስትጀምር ከአሊ ታንጎ ጋር ነበረ ሙዚቃ የጀመረችው። አሊ ታንጎ ያኔ ለነ ጥላሁን ገሰሰ የመሰሉትን ዘፋኞች ካሴት የሚሰራ ታዋቂ እንትናችን ነበረ። አይ ቲንክ በቅርቡ አልፏል፣ ነፍሱን ይማረው። እንግዲህ እንደ ዛሬ ዝናዋ ሳይናኝ በፊት በሀገር ፍቅር ቲያትር ቤት በሙዚቃና ውዝዋዜም ታገለግል የነበረችው አስቴር አወቀ አሊን ባንድ አጋጣሚ ስትዘፍን ያያታል። በድምጿ በመደነቁ አብረው እንዲሰሩ ሀሳብ ያቀርብላታል። በጊዜው ከአሊ ታንጎ ጋር መስራት እንደ አስቴር አወቀ ላለ ጀማሪ ሙዚቀኛ በጣም ትልቅ እድል ነበር። አስቴር በደስታ ጥያቄውን ተቀበለችው። የአስቴር አወቀ አንተዬ ሎሚዬ፣ ሙሉ፣ እትቱ በረደኝ የሚሉት ስራዎች በኬፋ ሬከርድስ ታትመው ሲወጡ ግን ተቀባይነታቸው የተጠበቀውን ያክል አልነበረም። ከታተመው ከግማሽ በላይ የሚሆነው ሳይሸጥ ነበር የቀረው። ይህ የሆነበት ምክንያት አሊ ለማጣራት ሲሞክር ያገኘው መልስ የአስቴርን ድምጽ አወጣጥ ብዙ አልገባንም የሚል ነገር ነበረ። እንግዲህ በዛ ዘመን አድማጮቻችን፣ ከዛ በኋላ ነው እንግዲህ አስቴር ማንነት ሰውም በኢትዮጵያ ስቴጅ ላይ በኢትዮጵያ ድምጽ እየገባንና እያደነቅ ነው የመጣ ነው። ጎንደር ውስጥ ተወልዳ አዲስ አበባ ውስጥ ያደገችና ላለፉት 30 አመታት ገደማ ዝነኛ ሆና የዘለቀች ድምጻዊት ናት። የዘፈን ሙያዋን የጀመረችው በሀገር ፍቅር ቲያትር በድምጻዊነትና በተወዛዋዥነት በመቀጠር ሲሆን በመጀመሪያዎቹ የውዝዋዜና የዘፈን ስራዎቹ ብዙ ጊዜ የብዙነሽ በቀለ፣ ሂሩት በቀለ እንዲሁም የሙሉ ቀን መለሰን ስራዎች መጫወት እንደጀመረች ትናገራለች። በዚህ ረጅምና ስኬታማ የሙያ ጊዜዋ ውስጥ ዘፈኖች የሚይዙትን የሸክላ አልበሞች ጨምሮ እንግዲህ ከ20 በላይ አልበሞችም አሏት እስካሁን። አስቴር በትምህርቷ በጣም ጎበዝ እንደነበረችና የቤተሰቦቿ ፍላጎትም ዘፈን ላይ ሳይሆን በትምህርቷ እንድትቀጥልና ብሎም ከፍተኛ ደረጃ እንድትደርስ ነበርና የተወሰኑ አልበሞቿን እንደሰራች በዚሁ የቤተሰቦቿ ግፊትና እሷም የዘፈን ህይወት ይህን የመሰለ ውጤት እንደሚያመጣ በወቅቱ እርግጠኛ ባለመሆን የዘፈኑ ሙያ ወደ ጎን በማድረግ በፈረንጆቹ አቆጣጠር በ1981 ለትምህርት ወደ አሜሪካ ሳን ፍራንሲስኮ ሄደች።